ይሄ እንዴት ነው ከሰው ሲደርሱ ከተሰወረ? አንዳንድ ጊዜ ሲታይ ይሄ ከሆነ መልአክ እንጂ ኮከብ ሊሆን አይችልም። ጁፒተር ሳተርንና ማርስ የነሱ ኮንጃንክሽን ወይም ግጥጥሞሽ ነው የሚል ነው የሳይንሱ ዓለም ያቀረበው አንዱ ምልከታ። ደምቃ በምታበራበት የቀን ጊዜ ጭምር በጣም ብሩህ ሆኖ ይታያቸው ነበረ። ከዋክብት ግን ያው በቀን አብረተው ስለማይታዩ በቁሙ ኮከብ ሳይሆን መልአክ ነው ይላል። እሱ ተአምራዊ ኮከብ ነው በቃ እንዳለ ይሄም በምስራቅ የተገለጠ የተለየ ኮከብ ነው ብሎ መተርጉሙ ያነሳል። ወደ ቤተልሔም ኮከብ አጭር ትንታኔ ወስዳቸዋለሁ። የሳይንሱንም እናየዋለን፣ የሊቃውንቱንም እናየዋለን፣ የኢትዮጵያ መተርጉማንም እናያለን። ሁሉንም እንተነትናለን። ደስ የሚለው በሁሉም በሳይንሱም በሃይማኖቱም በታሪኩም ዓለም ውስጥ ያለፍን ስለሆነ ሁሉንም መጥቀሳችን የማይቀር ነው ብዬ አስባለሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ታላቅ ሰማያዊ ምልክት ነበር የታየው። ይኸውም ታላቅ ኮከብ ሰብአ ሰገልን መርቶ ወደ ቤተልሔም አድርሷቸዋል። ሰብአ ሰገል ማለት የስነ ፈለክ ተመራማሪዎች ወይም አስትሮኖመር ነበሩ። እነዚህን እየመራ ወደ ቤተልሔም ያደረሳቸው አንድ ታላቅ ኮከብ እንደነበረ ወንጌላዊ ማቴዎስ ጽፎልናል። ስለ ቤተልሔም ኮከብ በጣም በተለይ በባህር ማዶ እስከ ናሳ ጭምር ብዙ ነገር ሳይንሳዊ ነገሮች ይቀርባሉ በባህር ማዶ። በእኛ ግን ብዙ አልተለመደምና ይሄ መጀመሪያ ይሆናል የሚል እምነት አለኝ። ከዶክተር ጌትነት ፈለቀ ጋራ ባላገሩ የልዩ የልደት መርሃ ግብር ላይ ስለ ቤተልሔም ኮከብ አንስተናል። አሁን ግን በሳይንሱ ዓለም ምን ይባላል፣ በሃይማኖት ውስጥ ምን ይባላል የሚለውን አጭር መርሃ ግብር አቀርብላችኋለሁ። ገናን አስመልክተን በጣም መንፈሳዊ ነገሮች ነው ከዚህ በኋላ ምናየው። ግን መንፈሳዊ ነገሮቹ ምናያቸው እንደወረደ ብቻ ሳይሆን ተንትነን በሰማይ እስካሉት ሰብአ ሰገልን ከመራቸው ኮከብ ጀምረን ያሉትን ሁሉ ምልክቶች የታሳስን ሰማይ ጨምሬ በተከታታይ ይዤላችሁ የምቀርብ ይሆናል። ክቡራን ተመልካቾቻችን በዚሁ አጋጣሚ ደግሞ ማዛሮትን እንድታነቡ መልእክቴ ነው። እዛ ላይ በስፋት አለ። ይሄ ትንሽ የሚለየው ይሄ የዩቲዩብ ቻናል የምታዩትም ምስሎችንም የተለያዩ ነገሮችም ስለምጨምርበት ነው። ክቡራን ተመልካቾቻችን ቆይታችሁ ከኔ ጋር ይሁን። ወንጌላዊ ማቴዎስ እንዲህ ብሎ ይጽፍልናል። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው ይሁን ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምቶ ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሰጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11። እንግዲህ በጣም ይገርማል። እና እነዚህ ነገስታት ያኮከብ እየመራቸው እስከ ቤተልሔም እንዳደረሳቸው ወንጌላዊ ጽፎልናል። ከምስራቅ መምጣታቸውን ጽፎልናል። ይልቁኑ ደግሞ ከሄሮድስ ጋራ መገናኘታቸውን፣ ኮከቡ የታየበትን ዘመን እነሱን መጠየቁ፣ እንደገና ከሄሮድስ ከተለዩ በኋላ ያን ኮከብ ሲያዩ እንደተደሰቱ፣ ከቅድስት ድንግል ማርያም ጋር አግኝተውት ደግሞ ወርቅ ዕጣን ከርቤ እንደሰጡት ነው እንግዲህ ዘርዘር ባለ ሁኔታ ወንጌላዊ ማቴዎስ የጻፈልን። እና ይሄ ቤተልሔም ኮከብ ምንድን ነው? ኮከበ ቤተልሔም ይባላል፣ ወይም ሰብአ ሰገልን የመራው ኮከብ ይባላል። በኮከብ መጹ ሰብአ ሰገል ይላል ያሬድና በኮከብ ተመርተው ሰብአ ሰገል ወይም የስነ ፈለክ ተመራማሪዎች መጡ ይላሉ። በሌላው ዓለም ደግሞ ክሪስማስ ስታርም ይሉታል፣ የገና ኮከብ እንደማለት ነው። እና ስለዚህ ኮከብ ብዙ ሊቃውንት፣ የሃይማኖት ሊቃውንት ብዙ አስተያየት ሰጥተዋል። መተርጉማን ብዙ አስተያየት ሰጥተዋል። ሳይንሱም ዓለም ደግሞ ሰፊ
ምርምር አድርጎበታል እና ምክንያቱም አሁን ባለው ዓለም በደረሰበት ምርምር ብዙ ሺህ ዓመት ወደ ኋላም ሄዶ በዛ ጊዜ የተከናወኑትን ክንውኖች ወይም ሰማያዊ ክስተቶችን ማየት ማረጋገጥ የሚቻልበት ጊዜ ላይ በመድረሳችን ወደ ኋላ ሄዶ ያያል። ሳይንሱ እንግዲህ ወደ 5 ሐሳቦች አቅርቧል ስለ ቤተልሔም ኮከብ 5 ሰብአ ሰገልን ስለመራቸው ስለዚህ ኮከብ 5 እይታዎችን አቅርቧል። 5ቱንም አቀርብላችኋለሁ። ከዛ በመቀጠል ደግሞ የኢትዮጵያ መተርጉማን ሊቃውንት ዓለም አቀፍ ቸርች ስኮላርስ ምን አሉ የሚለውንም እንዳለ አቀርብላችኋለሁ። በመጀመሪያ የሳይንሱን እንዳሰው የሳይንሱ አንደኛ ጅራታማ ኮከብ ወይም ኮሜት ይላል። ኮከብ ዘቦቱ ዘነብ ኢትዮጵያው የስነ ፈለክ ትምህርት ጅራት ያለው ኮከብ ይባላል። ኮሜት ነው ይላል አንደኛው። ሁለተኛው ጁፒተር ሳተርን እና ማርስ ከፕላኔቶቹ የነሱ ግጥጥሞች ነው ይላል። ስንት? 2። ሶስተኛ ደግሞ ሜቴር ነው ይላል። እሱንም በኋላ እንዳስሰዋለን። አራተኛ የፈነዳ ኮከብ ወይም ሱፐርኖቫ እንግዲህ ሲፈነዳ በጣም ብርሃኑ ነጸብራቁ ከሩቅ ይታያል። 4 ሐሳብ ይሰጣል። አምስተኛ ደግሞ ሳይንሱ ዓለም ምን ይላል? በተፈጥሮ ያልነበረ ተአምራዊ ኮከብ በማለት እንግዲህ ያነሰዋል እና 5ቱንም ዘርዘር አድርገን እናያለን። ስለዚህ ከ5ቱ አንዱ እነዚህ ወርቅን፣ ዕጣን፣ ከርቤ እጅ መንሻ ይዘው ወደ ቤተልሔም የመጡትን የስነ ከዋክብት ተመራማሪዎች የመራ ነው ብሎ ሳይንስ የራሱን ሐሳብ ይሰጣል ማለት ነው። እስቲ መጀመሪያ ኮሜት ከሚለው እንነሳውም በኢትዮጵያ ሊቃውንት ኮከብ ዘቦቱ ዘነብ የጅራት የሚሰራ ኮከብ ስክሪኑ ላይ አሳያቸዋለሁ እና ምናልባት ሃሌ ኮሜት ትሆናለች የሚል ሐሳብ ነው የተሰጠው። እንግዲህ ሃሌ ኮሜት እንደምታስታውሱት በ1986 ታይታ ነበረ። ከጌታ ልደት ደግሞ ቀደም ብላ 11ኛው ክፍለ ዘመን ላይ መታለች እና ሃሌ ኮሜት ትሆን የሚል እይታ ነበረ። ነገር ግን ሲመረመር ሃሌ ኮሜት በዛ ጊዜ በወቅቱ አልነበረችም። ምናልባት ደግሞ ሌላ ኮከብ ዘቦቱ ዘነብ ጅራታማ ኮከብ ሊሆን ይችላል የሚል ሐሳብ ተነሳ። በጊዜው ግን ምንም የተመዘገበ በተለይ ጅራታማ ኮከብን አስመልክቶ በጊዜው ከነበሩ የስነ ፈለክ ሰዎች የተመረመረ ወይም የተጻፈ ወይም የተመዘገበ ነገር ስላልሆነ ኮሜት አይደለም የሚል ሐሳብ ነው የተሰጠው። ሌላው ኮሜትን ስናነሳ ምን ጊዜም ከጥሩ ነገር ጋር አይታዩም። እነዚህ ጅራታማ ኮከብ በታሪክም በሃይማኖትም ሊቃውንት ወዘተርፈ ስንመለከት ወይም በባህሎች ስንመለከት የጅራታማ ኮከቦች አብዛኛውን ጊዜ ከድርቅ ጋር ከጎርፍ መጥለቅለቅ ጋር ከሞት ጋር ከረሃብ ጋር ከቸነፈር ጋር የተያያዘ ከመጥፎ ነገሮች ጋር እንጂ ከልደት ያውም ደግሞ ከሰማያዊ ንጉስ ከክርስቶስ ልደት ጋር አያያዝም እና የጅራታማ ኮከብ ነው የሚለው ነገር አላስኬደም ማለት ነው። ስለዚህ ጅራታማ ኮከብ ነው የሚለው ነገር ውድቅ ተደረገ በሳይንሱ ማህበረሰብ። ቀጥሎ ፕላኔቶች ናቸው። ስክሪኑ ላይ ያሳያቸዋለሁ። በዛ ዘመን የነበረው ግጥጥሞች ምን ይመስላል የሚለውን ወደ ኋላ ዘመን እንግዲህ የነበረውን ነው የሰማዩን እንቅስቃሴ ጨምሬ ማሳያችሁ። ባለፈው ትዝ ይላችሁ እንደሆነ 2013 ታህሳስ 12 ላይ የጁፒተርና የሳተርን በፖይንት 1 ዲግሪ ተቀራርበው ከብዙ ዓመታት በኋላ ታይተዋል። ይሄ እንግዲህ ኮንጃንክሽን ይባላል፣ ግጥጥሞች ይባላልና ጁፒተር ሳተርንና ማርስ የነሱ ኮንጃንክሽን ወይም ግጥጥሞች ነው የሚል ነው የሳይንሱ ዓለም ያቀረበው አንዱ ምልከታ። ወደ ኋላ ሄዶ ሳይንስ ሲመረምር ታህሳስ ላይ አሁን ለምሳሌ ባለንበት ታህሳስ አሁን ይሄም መርሃ ግብር ካቀረብኩላችሁ በኋላ ፊታችሁን ወደ ምዕራብ ስትመልሱ ቬኑስ በጣም አድማስ ጋር ሆና ታያላችሁ። ከሷ ደግሞ አጠገብ ያሉት አነስ ያለችው ሳተርን፣ ደመቅ ብሎ የሚታየው ጁፒተር ነው። ይጠጋጋሉ ታህሳስ ላይ እና ያን ጊዜም 3ቱ ፕላኔቶች ጁፒተር፣ ሳተርን፣ ማርስ ተጠጋግተው ይታዩ እንደነበረ ተደርሶበታልና ኮንጃንክሽን ነበረ። ከክርስቶስ ልደት ልክ 8ኛው ዓመት ላይ እንደዚሁ 7-6 በተከታታይ ጁፒተርና ሳተርን ለ8 ወራት ያክል በ3 ዲግሪ ቅርርቦች ተገናኝተው ነበረ እና ያን ጊዜ በጣም በሚገርም መልኩ የፕላኔቶች ግጥጥሞች ተከስተዋል። ነገር ግን እነዚህ የጥበብ ሰዎችን ወይም ሰብአ ሰገልን ወደ ቤተልሔም መርተዋል ብሎ ለመናገር የሚያስችሉ ግን መረጃዎች አይደሉም ነው የሚለው የሳይንሱ ምርምር ወይም የሳይንሱ ጥናት። ምክንያቱም ኮንጃንክሽን በቀን አይታይም፣ ያው ፕላኔቶች በቀን ልናይ አንችልም እና ያ ግን ኮከቡ በቀን ይመራቸው ነበረ። ይሄ በጣም የሚገርም ነው። ሶስተኛው እንግዲህ ሜቴር ነው።
ሜቴር ብዙዎቻችሁ ታዩታላችሁ። የተለያዩ በአመት የሚታዩ የተለያዩ የሜቴር ሻወሮች አሉ። ግን ሜቴር ሻወርን እንዲህ አይተው ወዲያው ነው የሚሄደው። በጣም ጥቂት ሴኮንዶች ነው የሚታየው። ይሄ ግን ረጅም ጊዜ ነው ሰብአ ሰገልን ሲመራ የቆየው። ስለዚህ ሜቴርም አይደለም የሚል ሐሳብ ነው በመጨረሻ የተጠቀለለው። አራተኛው ሱፐርኖቫ ሊሆን ይችላል የሚል ሐሳብ በሳይንሱ ማህበረሰብ ቀረበ። እንግዲህ ሱፐርኖቫ በጣም ከሩቅ የሚታይ ነው እንደምታውቁት። ሱፐርኖቫዎች ሲከሰቱ ቀን ሁሉ መታየት ይችላሉ የሚል ሐሳብ ነው የተነሳ። እውነት ነው። ግን ባለፉት 1000 ዓመታት ውስጥ በመኖርበት የፍኖተ ሐሊብ ጋላክሲ ወይ ሚልኪ ዌይ ጋላክሲ 4 የሚሆኑ ደማቅ ሱፐርኖቫ ክስተቶች ታይተዋል። ብዙ ደማቅ ኖቫዎች ሳይታሰቡ ድንገት የሚከሰቱ ናቸው። ከተወሰኑ ቀናት ወይም ምናልባት ሳምንታት ከቆዩ በኋላ ግን ይጠፋሉ። ኖቫና ሱፐርኖቫ ትንሽ መቀራረብ ቢኖርበትም ግን ሰብአ ሰገልን የመራ ኮከብ ግን ምሳሌ አይደለም ነው የሚለው የሳይንሱ ማህበረሰብ። ምክንያቱም በዛን ጊዜ እንደዚህ የፈነዳ ወይም ብርሃኑ ከሩቅ ደምቆ የሚታይ ኖቫ ወይም ሱፐርኖቫ አልታየም፣ አልተመዘገበም። ስለዚህ ሱፐርኖቫም አይደለም ይላል ሳይንሱ ማህበረሰብ። አምስተኛውና ሳይንሱ የተስማማበት ግን ይህን ሁሉ ነገር ካጠና በኋላ በተፈጥሮ ያልነበረ ተአምራዊ ኮከብ ነው ብሎ ሳይንሱ ደምድሟል። አሁን ያለው ያ ነው። ስታር ኦፍ ቤተልሔም ብታዩ ሳይንሱ ማህበረሰብ ያቀረበው ጥናት ተአምራዊ ኮከብ ነው። ምክንያቱም በሰማይ ላይ የነበረው እንቅስቃሴ ቤተልሔም ላይ ሲደርስ መቆሙ ያልተለመደ ሰማያዊ እንቅስቃሴ ስለሆነ ይሄ እንግዲህ ተአምራዊ ኮከብ ነው እንጂ ሜቴርም አይደለም፣ ኮሜትም አይደለም፣ ኮንጃንክሽንም አይደለም፣ ሜቴር ሻወርም አይደለም። ይሄ እንግዲህ ተአምራዊ የሆነ ኮከብ ነው ይሄ በቃ ብሎ የሳይንሱ ዓለም አስቀምጦታል ማለት ነው። ስለዚህ ይህንንም እንድታውቁ፣ ምክንያቱም ምንኖሩ ዓለም ውስጥ ነው። የስነ ፈለክ ተመራማሪዎች ደግሞ ወደ ኋላም ወደፊትም ሄዶ ማጥናት ግድ ነው። የኋላ ክስተት፣ የወደፊት ክስተት ሁሉ ይጠናልና ይሄ ነው እንግዲህ ተአምራዊ ኮከብ ብሎ የሳይንሱ ዓለም አሁን ባለው ሁኔታ ተስማምቶበታል ማለት ነው። እስቲ ደግሞ ወደኛ መተርጉማን ኢትዮጵያ ሊቃውንት ልውሰዳችሁ። ከዛ ደግሞ ዓለም አቀፍ የቤተ ክርስቲያን ሊቃውንት ደግሞ ያሉትን እናይና አጭር መረጃ ናት። የዛሬው መርሃ ግብራችንን እናበቃለን። በተከታታይነት ደግሞ እጅግ አስገራሚ ነገር በተከታታይ ይዤላችሁ የምቀርብ ይሆናል። ቢያንስ ወደ 12-13 ክፍል ነው በተከታታይ ማቀርብላችሁ። ስለዚህ ልደተ ክርስቶስን አስመልክቶ በየቀኑ ምለቀው ይሆናል ማለት ነው። ክቡራን ተመልካቾቻችን በኢትዮጵያ መተርጉማን እንግዲህ የትርጓሜ መምህር ነኝ። እኔም በአብነት ትምህርት ቤት ውስጥ አልፌያለሁ። ስለዚህ አስተምሬምሃለሁ እና በትርጓሜ ቤት ደግሞ ለሁለት እይታ አለ። አንደኛው ኮከብ ሳይሆን መልአክ ነው የሚል እይታ ነው። ሁለተኛ ደግሞ ራሱ ኮከብ ነው፣ በቁሙ ኮከብ ነው የሚል ነው ሐሳቡ። ይኸውም ለምሳሌ መልአክ ነው የሚሉት ሊቃውንት ምክንያት አላቸው። ቢያንስ 3 ምክንያቶች ያቀርባሉ። ኮከብ በሌሊት እንጂ ቀን ላይ አይታይም። እንደምታውቁት ወይ ግርዶሽ ካልጨለመ ሰማይ በቀር መታየት አይችሉም። ይሄ ግን በቀን ይታያል፣ በቀን ይታይ ነበረ። ስለዚህ ይሄ ኮከብ ያለ ባህሪው በቀን ሊታይ ስለማይችል መልአኩ በአምሳለ ኮከብ ለስነ ከዋክብት ተመራማሪዎች መርቷቸዋል የሚል እይታ ነው። ሁለተኛው ደግሞ ኮከብ ወደ ምዕራብ ይሄዳል እንጂ ወደ መስ አይሄድም፣ ወደ ንዑስ አቅጣጫ። ይሄ ግን ወደ መስ ይሄድ ነበር አቅጣጫውን። ስለዚህ ይሄ የኮከብን ጠባኢ ስለማያሳይ መልአክ ነው ይላሉ። ሶስተኛው ኮከብ እንደምታዩት ወጣችሁ ማታ መጥቆ ይሄዳል እንጂ በቆመ ብእሲ ማለት በሰው ቁመት ዘቅዝቆ አይሄድምና ዘቅዝቆ በመሄዱ ይሄ መልአክ ነው የሚሉ ሊቃውንት አሉ። እንደውም ቅዱስ ገብርኤል በአምሳለ ኮከብ ለሰብአ ሰገል መርቷቸዋል የሚሉ ሊቃውንት አሉ። ይሄም እይታ ነው፣ የእይታቸውን አስቀምጠዋል። ሊቁ ዮሐንስ አፈወርቅም እንደ ሌሎች ከዋክብት አይደለም፣ ይልቁኑ የስነ ከዋክብትን ተመራማሪ በኮከብ ተመስሎ የመራቸው መልአክ ነው የሚል ሐሳብ አቅርቧል በትርጓሜው ላይ። አንደኛ ቅድም እንደጠቀስኩት የኢትዮጵያው ሊቃውንት እንዳሉ የኮከብን መንገድ አይከተልም፣ ፍኖተ ኮከብን አይከተልም፣ በሌላ መንገድ ነበር ይመራቸው የነበረው ይሄ። ስለዚህ መልአክ ቢሆን ነው ይላል።
ሁለተኛ ደግሞ ፀሐይ ደምቃ በምታበራበት የቀን ጊዜ ጭምር በጣም ብሩህ ሆኖ ይታያቸው ነበር። ከዋክብት ግን ያው በቀን አብረተው ስለማይታዩ በቁሙ ኮከብ ሳይሆን መልአክ ነው ይላል። ሶስተኛ አንዳንድ ጊዜ ይታያል፣ ከሰው ሲደርሱ ይሰወራል። ይሄ እንዴት ነው? ከሰው ሲደርሱ ከተሰወረ አንዳንድ ጊዜ ሲታይ ይሄ ከሆነ መልአክ እንጂ ኮከብ ሊሆን አይችልም የሚል ሐሳብ አለና ሌላው በረቱ ወዳለበት አቆልቁሎ ይታይ ነበርና ኮከብ ሳይሆን መልአክ ነው የሚል ወደ 4 ሐሳቦችን አቅርቧል። ይሄ እንግዲህ እይታ ነው። ይሄ እንግዲህ መልአክ ሊሆን ይችላል የሚለው ሐሳብ በሊቃውንቱ ሲታይ ነው። ሌሎች ሊቃውንት ደግሞ አይደለም ኮከብ ነው ብለው ሐሳባቸውን ሰጥተዋልና ተመልካቾቻችን ይሄ ነው እንግዲህ ነፃ አይምሮ ማለት ይሄ ነው። እንዴት የሚያስደስት እይታ! በቃ በሁሉም አቅጣጫ ለምሳሌ 5ን ለማግኘት ከተፈለገ ሁሌ 3 ሲደመር 2 መደመር የለብህም ሞኝ ካልሆንክ በቀር 3 ሲደመር 2 5ን ይሰጣል። ግን 0 ሲደመር 5 5 ነው፣ 6 ሲቀነስ 1 5 ነው፣ 4 ሲደመር 1 5 ነው፣ 100 ሲቀነስ 95 5 ነው፣ 85 ሲቀነስ 80 5 ነው። በጣም ኢንፋይናይት አማራጭ አለልህ። ስለዚህ በሁሉም አቅጣጫ ያዩ እንደነበረ ነው እኔ እንደ መምህርነት ምረዳው፣ እንዳስተማረም እንደተማረም እንዳለፈበት በስነ ከዋክብቱም ዘርፍ በዚህም ዘርፍ እንዳለፈ ሰው ብዬ ነው መናገረው። ሌላው ከጥንት መተርጉም አንድ ጥንታዊ መተርጉም ምን ይላል? ትክክለኛ ኮከብ ነው ይላል። እሱም ያው በ3ኛው ክፍለ ዘመን አካባቢ የነበረ ነው። ግን አለ ተፈጥሮ የተለየ ነው። በግሪኮች ወይም በጽራውያን እንደሚነገረው ተወርዋሪ ኮከብ ወይም ኮከብ ዘቦቱ ዘነብ የተባለው ጅራታማ ኮከብ ሳይሆን በምስራቅ የተገለጠ የተለየ ኮከብ ነው ይላል። ቅድም የሳይንሱን አባባል እንዳልኩት ማለት ነው። ሳይንሱ ተአምራዊ ኮከብ ነው በቃ እንዳለ ይሄም በምስራቅ የተገለጠ የተለየ ኮከብ ነው ብሎ መተርጉሙ ያነሳል። ለምን በኮከብ መረላቸው የሚለውን ደግሞ መልስ የሚሰጠው ቅዱስ ጎርጎርዮስ ዘኑሲስ የሚባል ታላቅ ብዙ መጻሕፍትን የደረሰ ታላቅ ሊቅ አለ እና እግዚአብሔር ይላል ሁሉንም ስለሚወድ ለሁሉም ለሚያውቁት በሚረዱት መልኩ ጌትነቱን ይገልጣል ይላል። ሁሉንም ስለሚወድ ነው። ለምሳሌ ያለ ለአይሁድ በሚያውቁት እነሱ የሚያውቁት ሕግ ነው፣ ነቢያት ነው፣ በእነሱ በኩል ገለጠላቸው ይላል። እረኞች ደግሞ መጽሐፍ ማንበብ አይችሉም። ስለዚህ በመልአክ በኩል ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብሎ ለእረኞቹ ይነግራቸዋል። ለከዋክብት ተመራማሪዎች ደግሞ የጌትነቱን ነገር በሚያውቁት በኮከብ ገለጠላቸው ይላል። የሚገርም ነው ይሄ በጣም እና በሁሉም መልኩ እግዚአብሔር ራሱን ይገልጣል። ስለዚህ ኮከብ ነው ብሎ ቅዱስ ጎርጎርዮስ ዘኑሲስ ያነሳል። ሌላው አውግስታይን የተባለ ወይም አውግስጢኖስ የተባለ ደግሞ በምዕራቡ ዓለም የሚታወቅ አንድ መምህር አለ። ምን ይላል? ለምሳሌ የሰማይ መላእክት ለእረኞቹ ክርስቶስን አሳዩአቸው ይላል። ኮከቡ ደግሞ ለስነ ከዋክብት ተመራማሪዎች ስለ ክርስቶስ ገለጠላቸውና ሁሉም ከሰማይ ሆነው ጌትነቱን አወጁ። ኮከብም ጌትነቱን የክርስቶስን ጌትነት ይመሰክራል፣ መልአኩም ይመሰክራል ይላል። እውነት ነው። ኮከብ እንዴት በመንፈሳዊ ዓለም በተለይ በክርስትናው እንዴት እንደሚተረጎም እንደሚመሰጠር በተከታታይ በተለይ በክርስትና እምነት ላሉት ለማቅረብ እወዳለሁ። ምክንያቱም ማወቅ ስላለብን ማለት ነው። አሁን የመጨረሻው ሐሳብ የሚሰጡት የኢትዮጵያ ሊቃውንት አሁንም ኮከብ ያሉት ደግሞ እውነት ነው። ኮከብን ለምሳሌ በሌሊት ይታያል፣ ግን እግዚአብሔር ምንም የሚሳነው ነገር የለም። በቀን እንዲታይ ሊያደርግ ይችላል። ወደ ምዕራብ የሚሄደውን ኮከብ ወደ መስ እንዲሄድ ማድረግ ይችላል። መጥቆ የሚሄደውን ኮከብ ዘቅዝቆ እንዲሄድ ማድረግ ይችላል እግዚአብሔር። ስለዚህ በቁሙ ኮከብ ነው በማለት እንግዲህ የኢትዮጵያ መተርጉማን ደግሞ አስቀምጠዋል ማለት ነው። ስለዚህ ክቡራን ተመልካቾቻችን ስለ ቤተልሔም ኮከብ ይህን የመሰለ ነገር ባጭሩ ይዤላችሁ ቀርብ ያለው። በተከታታይ ግን ቅድም ቅዱስ ጎርጎርዮስ እንዳለው በኮከብ ለሰባ ሰገል ጌትነቱን ገለጠላቸው ይላል። ምክንያቱም ኮከብ የክርስቶስን ጌትነት ይመሰክራል። ሰባ ሰገልም የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ የእርሱን ኮከብ ነው ያሉት። ኮከበ ዚአሁ ወይም ኮከቡን ወይም የእርሱን ኮከብ በምስራቅ አይተን ልንሰግድለት ወደ ቤተልሔም መተናል ብለዋልና ኮከብ እንዴት የክርስቶስን ነገር ሊመሰክር ይችላል የሚለው በተከታታይ ከዚህ በኋላ ይዤላችሁ እቀርባለሁ። ክቡራን ተመልካቾቻችን በተረፈ እጅግ ደስ ብሎኛል። ማዛሮት መጽሐፍ እንግዲህ ለአንባቢያን ክቡራን ተመልካቾቻችን ቀርቧል።
ስለዚህ በእውነት ይሄ ልዩ መጽሐፍን በማንበብ ምርምራችሁን የበለጠ እንድታሰፉ እንድታውቁ 170 ምስጢራትን የያዘ ነው። 170 ምስጢራትን የያዘ ነው። ከዚህ ውስጥ ደግሞ ዛሬ ያቀረብኩላችሁ የቤተልሔም ኮከብ አንዱ ነው። ስለዚህ ይሄን አይታችሁ ደግሞ ያንን ስታነቡ ምን ያህል ዕውቀት እንደምታገኙ ጥርጥር የለውም። ዘመኑ የዕውቀት ነው። ጊዜያችን እያንዳንዱ ከዕውቀት ጋር መሸጋገር ያለብን እንጂ በደፈናው በልተን ጠጥተን ተኝተን ምንኖርበት ዘመን ያበቃ በመሆኑ አደራችሁን እንድታነቡ ደግሜ ደጋግሜ መልእክቴን አስተላልፋለሁ። በጣም ብዙ ሰዎች ወደውታል። መጽሐፉን በጣም ተነባቢ ሆኗል። የሰማያዊ ምስጢር ነው ወደ ምድር ላይ ያሳየሁበት። በተለይ ቅዱሳት መጻሕፍት ከዋክብት እንዴት እግዚአብሔርን ክብር እንደሚመሰክሩ ብዥታ ሁሉ ያጠራ መጽሐፍ በመሆኑ ስለ ቤተልሔም ኮከብ እዛ ላይ ያለ። በተረፈ ግን በተከታይነት ደግሞ ኮከብ የክርስቶስን ነገር እንዴት ይመሰክራል የሚለውን ክፍል 2ቱን ወይ ነገ ይዤላችሁ ቀርባለሁ። ሰላም ሁኑ። ሰላም ጊዜ